ጠለንጅ የጥበብ ምንጭ በጥንታዊው የእጽዋት ምስክር ውስጥ ጠለንጅ ተወዳዳሪ የሌላት ድንቅ ዕፅ ናት። ይህች ዕፅ ቀይ ግንድ ያላትና ተራዋ አረንጓዴዋ ተብለው በሁለት ይከፈላሉ። በተለይም ቀይዋ ጠለንጅ ለሰው ልጅ መድኃኒትነትና ለጥበቃ የምትሰጠው ጥቅም እጅግ የላቀ ነው። ለደመከተርና ለሴቶች ጤና በሴቶች ላይ የወር አበባ መዛባት ሲያጋጥም ወይም ደም ያለ አግባብ በብዛት ሲፈስ ቀይዋ ጠለንጅ ፈጣን መፍትሔ ትሰጣለች። አጠቃቀሟም እንደሚከተለው ነው። ወደ ዕፅዋ ስንሄድ በቀንድ ካራ የቃል ኪዳን ስነ ቃል ዕፅዋን ከመቆፈራችን በፊት እንዲህ ይባላል። በላይ ላይ የሚያስቸግረኝን አይነ ጥላ ሾተላይና ቁራኛን እንዲሁም ያለ አግባብ የሚፈሰውን ደሜን እንደዚህ ቁረጥ። ይህንን ካሉ በኋላ ዕፅዋን ከስሯ መቁረጥና የተቆረጠውን ስር ደግሞ እስኪቆም ድረስ በእግር ወይም በክንድ ላይ ማሰር። ይህ በተግባር የተፈተነና ለሴቶች እጅግ መልካም የሆነ የፈውስ ጥበብ ነው። ለመንፈሳዊ ጥበቃና መከላከያ ጠለንጅ ከሥጋዊ ፈውስ ባለፈ ለመንፈሳዊ መከታነትም ትውላለች። ለጥላ ወጊ እንደ ጽኑ መጠበቂያ ጋሻ ትሆናለች። ለቡዳና ለዓይነ ጥላ ከክፉ ዓይንና ከመናፍስት ጥቃት የምትጠብቅ ፍቱን መድኃኒት ናት። ጥንታዊ የእጽዋት ጥበብ ማለት ተፈጥሮንና ሰውን የሚያገናኝ ረቂቅ ድልድይ ነው። በቀጣይ ስለ ጥላ ወጊ እና ስለ ሌሎች መጠበቂያዎች በግልጽና በዝርዝር እንዲሰራላችሁ ከፈለጋችሁ ይሰራልን በማለት በኮሜንት መስጫው ላይ ጻፉልን።